ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እንደምን ሰነበታችሁ። ዛሬ ይመጥናችኋል ብለን ባሰብነው ርዕስና ቪዲዮ ተመልሰን መጥተናል። በዓለማችን ላይ በጣም የተወጠሩ እና አደገኛ ፖለቲካ መድረክ ሲነሱ የአሜሪካ፣ የእስራኤል እና የኢራን ግንኙነት ሁልጊዜም ግንባር ቀደም ነው። አሜሪካ እና እስራኤል ከፍተኛ የኒኩለር መሳሪያ ባለቤት መሆናቸው ዓለም የሚያውቀው ሀቅ ነው። ታዲያ ዓለምን እያስጨነቀች ያለችው ኢራን በአንድ የኒኩለር ጥቃት ፈጽሞ የማጥፋት ኃይል እያላቸው ለምን አልተጠቀሙበትም? ኢራንስ በዚህ ሁሉ ግዙፍ ኃይል ፊት እንዴት ልትደፍር ቻለች? ዛሬ በዚህ ቪዲዮ እነዚህ ጥልቅ እና ምስጢራዊ ምክንያቶች እንመረምራለን። አሜሪካ እና እስራኤል ኢራንን በኒኩለር የማይመቱባቸው ዋና ዋና ምክንያቶች አሉ። የመጀመሪያው እና ትልቁ ምክንያት የጋራ ጥፋት ስጋት ነው። የኒኩለር ጦርነት ማሸነፊያ የለውም። ኢራን ራሷ የኒኩለር ቦምብ ባይኖራትም መካከለኛው ምስራቅ በጦርነት የሚያቀጣጥሉ እንደ ሂዝቦላ፣ ሁቲ የተለያዩ የሚሊሻ ቡድኖች ያሉ አጋሮች አሏት። ኢራን ላይ የሚሰነዘረው የኒኩለር ጥቃት መላው መካከለኛው ምስራቅ ወደ አመድ ሊለውጥ የእስራኤልንም ሕልውና አደጋ ላይ ሊጥለው እና የዓለም የነዳጅ ገበያ ሙሉ በሙሉ ሊያናጋው ይችላል። ሁለተኛው ምክንያት ዓለም አቀፍ ፖለቲካዊ እና የዲፕሎማሲያዊ ውድቀት ነው። ዛሬ ያለው ዓለምን ከሁለተኛው የዓለም ጦርነት ዘመን የተለየ ነው። የትኛውም ሀገር ያለ በቂ እና ተቀባይነት ያለው ምክንያት የኒኩለር መሳሪያ ሊጠቀም አይችልም። አሜሪካ ወይም እስራኤል ኒኩለር ከተጠቀሙ እንደ ቻይና እና ራሽያ ያሉ ተቀናቃኞቻቸው ከባድ ምላሽ እንዲሰጡ ምክንያት ይሆኑባቸዋል። እንዲሁም ዓለም አቀፍ ሕግጋት እና ህብረቶች ሙሉ በሙሉ ይፈርሳሉ። ሶስተኛውና ወሳኝ ምክንያት ደግሞ የኒኩለር መሳሪያ ያሉበት ስልታዊ ቦታ ነው። የኢራን የኒኩለር ማበልጸጊያ ማዕከል በሙሉ በመሬት ውስጥ በጥልቀት ከተራሮች በታች እና በጠንካራ ኮንክሪት የተገነቡ ናቸው። መደበኛ ባልሆነ የጦር መሳሪያዎች ወይም በአንድ የኒኩለር ጥቃት ብቻ እነሱ ሙሉ በሙሉ ማጥፋት እጅግ ከባድ ነው። ይባስ ብሎ የፈጠረው የሬዲዮ አክቲቭ መበከል በመካከለኛው ምስራቅ ላይ ትልቅ ሰብአዊ ቀውስ ሊፈጥር ይችላል። ታዲያ ኢራን ለምን አትፈራም? የኢራን ስትራቴጂካዊ ምንድን ነው? የኢራን የመጀመሪያው መከላከያ የጂኦግራፊ አቀማመጥ እና የሆርሙዝ ወሽመጥ ስጋት ነው። ኢራን የዓለም የነዳጅ አቅርቦት ቁልፍ በሆነው በሆርሙዝ ወሽመጥ ላይ ትገኛለች። ኢራን ጫና ቢበዛባት ይህንን ወሽመጥ በመዝጋት የዓለምን ኢኮኖሚ የማናወጥ አቅም አላት። ይህ ደግሞ አሜሪካ ጥቃት እንዳትሰነዝር የሚከላከል ዋና የኢኮኖሚ ጋሻ ነው። ሁለተኛው የኢራን መከላከያ የተዘረጋው ሰፊ አውታር መረብ ነው። ኢራን ጦርነቱ ወደ ሀገሯ እንዳይገባ ውጊያውን ወደ ውጭ ያስወጣች ሀገር ናት። በሊባኖስ፣ በየመን፣ በሶሪያ እና በኢራቅ ያሉ ታጣቂዎች ለአሜሪካና ለእስራኤል የማያቋርጥ የራስ ምታት ናቸው። ኢራን እኛ ብንጠፋ እናንተም አብረን እናጠፋችኋለን የሚለውን የመገደብ ፖሊሲ በጥሩ ሁኔታ እየተጠቀመችበት ትገኛለች። በመጨረሻም አሜሪካ እና እስራኤል የኒኩለር ኃይል ቢኖራቸው እነዚህ የተጠቀሳቸው ጂኦግራፊያዊ፣ ወታደራዊ እና ኢኮኖሚያዊ ስጋቶች እጃቸውን እንዲያጥፉ አድርጓቸዋል። ኢራን በበኩሏ በጠንካራ አጋሮች እና ባላት ስትራቴጂካዊ ቦታ ተማምና ፍርሃት አሳይታ አታውቅም። እርሶስ ምን ያስባሉ? ወደፊት ይህ ውጥረት ወደ ትልቅ የዓለም ጦርነት ያመራል ወይስ
በዲፕሎማሲ ይቀዘቅዛል? ሐሳብ በአስተያየት መስጫው ላይ ያጋሩት። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰው ይሁኑ። የደውል ምልክቷን በመጫን በየጊዜው የምንለቃቸው ቪዲዮዎች ማግኘት አይርሱ። መልካም ቆይታ። ለዛሬ አበቃን።